ሰላት የህይወት ፕሮጀክት ነው፣ የሚተው አይደለም። ምናልባት በረመዳን የሚጀምሩ ሰዎች ረመዳን በኋላም ላይተውት የሚወስኑት ረመዳን ውስጥ መሆን አለበት። ቅድም ስለ ንያ አውርተናል። በቃ የምንኖረው ኢንቴንሽናችንን ስለሆነ ከልባችን የምንነይተው ስለሆነ ሰላት ጋር ተያይዞ ሱና ሰላቶች ተራዊሑ በጣም በርከት ብሎ ነው ሰላት እየሰገድን ያለነው ረመዳን ላይ። ከረመዳን ውጭ ፈርድ ሰላቶች እና ሙአከድ ሱናዎች ዊትር፣ እነዚህ ቋሚነት መያዝ አለባቸው። ሌላ ሰላት ለይል እንደ ከቻለ ደግሞ አንድ ሰው ሊጨምር ይችላል። ግን ቢያንስ እኔ ሱና ሙአከድ ሱናዎችን እንደምን ማየት አለብን መሰላችሁ? እንደ አጥር፣ ካሁን በፊት አንስቻለሁ። አጥር አልባ ቤት ለስርቆት ተጋላጭ ነው፣ ለዝርፊያ ተጋላጭ ነው። ስለዚህ ቤታችን ዋናው ፈርድ ሰላታችን ነው። ዙሪያውን ደግሞ አጥራችን ሱናችን ነው። ለይል ሰላቱም ስንጨምርበት ደግሞ ቤታችን ማስዋቢያችን ነው። የኢንቴሪየሩም በጣም የምታሳምርባቸው ናቸው ማለት ነው። ስለዚህ በዛ መልኩ ከሰላት ጋር ያለንን ትስስር የምናጠብቅበት መሆን መቻል አለበት።